የተደረገላችሁ የፌደራል እንዲሁም የክልል ቢሮ ኃላፊዎች፣ ክቡራን የሀገር ሽማግሌዎች፣ የተከበራችሁ የንግድና ቀጠናዊ ትስስር ሚኒስቴር ሰራተኞች እንዲሁም የኢተነድ ሰራተኞች፣ ዛሬ የኢትዮጵያ የተስማሚነት ምዘና ድርጅት የአዳማ ቅርንጫፍ በሚያስመርቅበት ቀን እንኳን በደህና መጣችሁ ላለሁ። የኢትዮጵያ የተስማሚነት ምዘና ድርጅት የምርትና የአገልግሎትን ጥራት ለማስጠበቅ የፍተሻ አገልግሎት፣ የሰርቲፊኬሽን አገልግሎት፣ የኢንስፔክሽን አገልግሎቶችን እየሰጠ የሚገኝ ተቋም ነው። ከዚህም በተጨማሪ ለአምራች ድርጅቶች እንዲሁም ለአገልግሎት ሰጪ ተቋማት የተግባር ስልጠና በፍተሻ ላቦራቶሪዎች ውስጥ እየሰጠ ይገኛል። ከዛም በተጨማሪ ኬሚካሎችን እንዲሁም የፍተሻ መሳሪያዎችን ለተጠቃሚዎች ያቀርባል። እንዲሁም የንጽጽር ስራዎችን የላቦራቶሪ ንጽጽር ስራዎችን ያከናውናል። ይህንን አገልግሎት የሚሰጠው ለአምራቾች፣ ለላኪዎች፣ ለአስመጪዎች እንዲሁም አገልግሎቱን ለሚፈልጉ የመንግስት ተቆጣጣሪ መስሪያ ቤቶች እንዲሁም ለሸማቹ ማህበረሰብ እነኝን አገልግሎቶች እየሰጠ ይገኛል። የኢትዮጵያ የተስማሚነት ምዘና ድርጅት በአዲስ አበባ ከሚገኘው ዋና መስሪያ ቤት በተጨማሪ 9 ቅርንጫፎችን በመክፈት አገልግሎቶችን እየሰጠ ይገኛል። ከ9 ቅርንጫፎች ውስጥ አንዱ የሆነው ዛሬ ያስመረቅነው በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ የሚገኘው በአዳማ ከተማ ባለ 5 ወለል ህንፃ እንዲሁም የተደራጀ የፍተሻ ላቦራቶሪ፣ የባዮኬሚካል ፍተሻ ላቦራቶሪ፣ የኤሌክትሪካል፣ የጨርቃ ጨርቅ፣ የተለያዩ ምርቶችና አገልግሎቶች የሚሰጥባቸው የፍተሻ ላቦራቶሪዎች ከዋናው መስሪያ ቤት በተጨማሪ በአዳማ ቅርንጫፉ ከፍቶ በእንደዚህ አይነት መልኩ ህንፃ ገንብቶ ዛሬ ለምርቃት ብቁ አድርጓል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። የኢትዮጵያ የተስማሚነት ምዘና ድርጅት ከዚህ በተጨማሪ በጅማ፣ በድሬዳዋ፣ በአዋሳ፣ በጎንደር፣ በደሴ፣ በሁመራ፣ በመቀሌ በተለያዩ የሀገራችን ክፍሎች ዋና ከተሞች ላይ በተደራጀ መልኩ አገልግሎቱን እየሰጠ ይገኛል። በቅርቡ ደግሞ በድሬዳዋ ከተማ በተመሳሳይ ሁኔታ የፍተሻ ላቦራቶሪውን በማስፋት በቅርቡ አዳዲስ ወሰን ያሰፋንባቸውን የፍተሻ ላቦራቶሪዎች የምናስመርቅ ይሆናል። በአዋሳና በባህር ዳር ላይም እንዲሁ ላቦራቶሪዎችን እያደራጀንና አገልግሎቱን እያሰፋን እንገኛለን። ክቡራትና ክቡራን፣ ከሁሉ በማስቀደም የኢትዮጵያ ተስማሚነት ምዘና ድርጅት በአዳማ ከተማ ያስገነባው ህንፃና የፍተሻ ላቦራቶሪ የምረቃ ስነ ስርዓት ላይ በሰላም ያሰባሰበን ፈጣሪ የተመሰገነ ይሁን እያልኩ ይህን መድረክ ለመታደም እዚህ የተገኛችሁ ክቡራትና ክቡራን እንግዶች በራሴና በሚኒስቴር መስሪያ ቤታችን ስም ለማመስገን እወዳለሁ። በተጨማሪም ለኢትዮጵያ ተስማሚነት ምዘና ድርጅትና ለባለድርሻ አካላት ለሁላችሁም እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። ክቡራትና ክቡራን፣ በቅድሚያ በዚህ የተስማሚነት ምዘና ድርጅት አዳማ ቅርንጫፍ ያስገነባነውን ህንፃና የፍተሻ ላቦራቶሪ ምርቃት ፕሮግራም በማስመልከት በራሴና በኢትዮጵያ የተስማሚነት ምዘና ድርጅት ስራ አመራር ቦርድ ስም የተሰማኝን የላቀ ስሜት ለመግለጽ እወዳለሁ።